ትምክተኛው የኢትዮጵያ ታሪክ የተጠበቀው እንክብካቤ የተደረገለት በአማራ ብቻ ነው ብሎ ነው የሚያስቀምጠው። የጎንደር ታሪክ ሲያነሳ አማራን ብቻ ነው የሚያነሳው፣ ኦሮሞን አያነሳም። ፋሲለደስን ብቻ ነው የሚያነሳው፣ በካፋና ያነሳል። ምናልባት በካፋ ኦሮምኛ ተናጋሪ ነበር ተብሎ ስለሚገለጽ ስለ ሱስንዮስ ሲያወራ ስለ አጼ ሱስንዮስ ሲያወራ የኦሮሞ አባዱላ የነበረ መሆኑ አጼ ሱስንዮስ አያወራም። የመጫን ኦሮሞዎች መርቶ ጅማን የተቆጣጠረው ሱስንዮስ መሆኑን አይናገርም። የራስ መኮንን አባት ኦሮሞ መሆናቸውን ወይም የአጼ ሐስላሴ አያት ኦሮሞ መሆናቸውን አይናገርም።